Welcome to our YouTube. Like and subscribe. Hello everyone, welcome to a museum. Like, share and subscribe. Enjoy. ደብኩበት የሥራ ኃላፊነት እውቀትና ጊዜን በአግባቡ በመጠቀም ከግል ጥቅሜ የሀገርን ጥቅም በማስቀደም ኢትዮጵያ ሀገሬ የሰጠችኝን ኃላፊነት በአግባቡ ለመወጣት በታማኝነት ለማገልገል ቃል እገባለሁ። ለእናትሽ ደውልሽላት? ደውዬላታለሁ። ትናንትና እኮ ብር አስገባሁላት። አስገባሽላቸው? ጥሩ አግዙት። ኧረ በደንብ አግዙት። እኔ እዚህ ቁጭ ብዬ አንተ አማች ጋርም ትላላክ ጀምራል አይደል? የእናቴ ኑር ስለማች ታስገባላታለህ። እኔ ደግሞ እዚህ ቁጭ ብዬ በድህነት እንከራተታለሁ። ወይኔ ሽብሩ፣ ወይኔ እናት፣ የትኛውን ልከራከርላትሽ? የተጋዘቡን ያልተጋዘቡ አንተ እኔ እኮ ደሞዝ አለኝ። አዎ ደሞዝም አለሽ። ድብና አድርጌ እከፍልሻለሁ። ግን ያልተጋዘቡ እንደው እውነቱን ልንገርሽ፣ ከዚህ በኋላ የምግብ ቤቱን ገቢ እኔ ቁጭ ብዬ ኦዲት አድርገዋለሁ። አትቀልብ ደነዝ። ኦዲት አይደለም የሚባለው፣ ኦዲት ነው የሚባለው። ኦዲት ነው የሚባለው። እሱን አንተ በል። ወዴት ነው? ስንት ልሽና ነው? የእናት አባት ልጅ ነው አለ። እነዚህ የሚያባት አይ ሰው ማጣት ወይኔ ሆቴሉን ብቻውን በቃ ገቢውን ወጪውን አላቅ ብቻውን አድርጎ ሊበላው ነው የሱ እቅድ። እኔን ድፍት አድርጎ ነው ህጉ ለሁለታችሁም እኩል። የእናት አባት ልጅ ነው አይደል? እናቱም የሚያባትነች አንተ እኔን አታውቀኝም? እዚህ ሰፈር ውስጥ አለ የተባልኩኝ ጠበቃ ክንፈ ሞላክ ሆነ። እኔ እስከ መቼ አንተን እየጋበዝኩ ያረቄ እንኳን እንዲቆረጥልን እናደርጋለን? ጥሩ ህጉ የፍትሐ ብሔርም የወንጀለኛ መቅጫም ለአንተ ያደል። ወንድም ነው አይደለ? ስቴኑ እናቴን የአባቴን ልጅ ሀሳብ እንዳይገባ አንቀጽ በአንቀጽ አጣቅሽ ፍርድ ቤት ነው የምገትረው። በቃ እሱም ብቻ ሳኩልኝ እንጂ እኔ እርሶን ውጭ በሙሉ በኔ ከመንጋጋው ነው የምንነው።
የአቶ ሽብሩ የህግ አማካሪና ጠበቃ ነኝ። እሺ አቶ ሽብሩ በውርስ ጉዳይ ላይ የህግ አቤቱታ ይዘው መጥተዋል ቢሮዬ ድረስ። እሳቸውን በተመለከተ የህግ ጉዳይ ካሁን በኋላ በእኔ ስር ስለሚያልፍ እኔ ህጋዊ ጠበቃው ስለሆንኩኝ ይህን ላሳውቅ እወዳለሁ። እችን ወረቀት ፈርም። አንተ ራሱ እኮ ሌላ ጥበቃና ጠበቃ ያስፈልጋል። አንተም ብሎ ጠበቃ። በህግ አምላክ እኔ ታወቁ ጠበቃ ነኝ። ልብ አድርጉልኝ። እየሰደብክ ልብ አድርጉልኝ። ልብ አድርጉልኝ። ህጋዊ መንገድ ነው የምንከተለው ወንድም። ለእኔም እኮ ህጋዊ ወንድሜ ነው። ወንድምነትን ማንም አልካደም። ከዚህ በኋላ ግን በውርሱ ጉዳይ መነጋገር ካለብህ ከጠበቃዬ ጋር ነው። አለቀ። ምን ደግሞ እንደዚህ አይነት ነገር ጀመርክ? ምን ላድርግ? ከአቅሜ በላይ ሆንክ። በቃ ህጋዊ መንገድ መከተል ነው የሚያዋጣው። ህጋዊ ጠበቃው ነኝ። ፈርማለህ? ለዛ ነው 5 ሊትር አረቄ ኖራስ ቤዛ ገዝተህ አምጥተህ ሰው በሌለበት ምስክር በሌለበት ቦታ ጠጥቼ ድፍት እንድድግ ነው የምትፈልገው? ከዚህ በላይ ምን አባክ ነው የምትፈልገው? የማንንም አረቄ ጠበቃ በዘመን ተሰማችን ከምታስጠፋ ሰጠኝ። ሰጠኝ። ይህንን አረቄ ሰው እስክትኖር 74 ሳንቲም አለቀም። አታናደኝ ብላ ማርቲነስ እየጠፈጠፍ ከማበላ በክብር ብትበላ ይሻላል። በትር ብታፈጠፈው በተማርቶ በምን እድል ቢያንስ ድፎ ይደፋብህ ነበረ። አንተ እኮ የማትረባ ሸክም፣ የቤተሰብ ሸክም፣ የሰው ሸክም፣ የሀገር ሸክም። ማን ተሸከመኛል? እኔ ተሸከመኛል እንዴ? በቃኝ። መቼማ ቀላል ታደርገዋል። አንተ ድሉን ብታገኝ ታደርግ ነበር ማለት ነው። ቀላል አድርገዋል። እኔ እኮ አይደለም ያልኩት መጽሐፍ በ8ኛው ሺህ ወንድም በወንድሙ ላይ ይነሳል። ተቀልያ አንተ ቦታ ነው የምትፈልገው? ሙትልኝ አላልኩም። ማለት ከፍለ ግን ረቀቋታ ድብን ማለት አይችልም። ስራው ነው ሞልብታው
ሁለታችሁ እኮ መንገድ ላይ የገባችሁ። እሺ ተረጋጊ፣ ሁሉ ነገር እናስተካክለዋለን። አምላኬ ሻባቴን ጥሩልኝ። መልዕክት ልክ ለተማርኩ እየጠበቅኩ ነው። እሺ ጥሩ እንዲመጣ ንገሩልኝ። እሺ ተረጋጊ። አቤት በጥንቃቄ እየሰማኝ። አንደኛ ቤሩካ በፍጹም ከቤት መውጣት የለበትም። ሁለተኛ ጉዳዩን በከፍተኛ ጥንቃቄ እየተቆጣጠራችሁ ጠብቁኝ። ሶስተኛ በሞባይል ካሜራ የቀረጸው ልጅ ሙሉ አድራሻውን በአንድ ሰዓት ውስጥ አሁን ላኩል። አራተኛ ግለሰቡ ማንም ይሁን ማንም ስመጣ ከነነፍሱ ነው ማግኘት የምፈልገው። እንዳለ ወሬውን ፌስቡክ ላይ የምትፖስተው ኖ ፕሊስ እባክህ እንዳውቅ ያልገጨኋት እኔ አይመለከተኝም። የሀገሪቱ የደህንነት ዋና መስሪያ ቤት ኃላፊ ነው አባቴ። ይሄኔ ወደዚህ የመጣላችሁ ብትፈቱኝ ነው የሚሻላችሁ። ምን ያስገለፍታችኋል? እየቀለድኩ አይደለም። የደህንነት መስሪያ ቤት ዋና ኃላፊ ነው አባቴ። ይሄኔ ወደዚህ የመጣ ይሆናል። ፍቱኝ። ይቅርታ አድርጌላቸዋለሁ። በቃ ሁሉኝ በእግሬ ሄዳለሁ እኮ አልኩኝ። እንክብካቤ አያስፈልገኝም እንዴ? አንተ ስንት ካሬ ላይ ነው ያረፈው? እስቲ አንዴ ስልክ ስጡኝ በእናታችሁ። ቤት ፎቶ ላንሳው። እናንተ ናል የምናገረው? ኧረ ንቀት! ይኸው በዚህ ሰዓት በአዲስ አበባ ላይ ቀላው ነው እያያችሁ ነው። ምን ጥሩ ነው የሚያስወጣሽ እያለ አንተ ዝም በል። ከምላስ ነው የሰራው። ከምላስ ማራቱ ነው ማን ነው? ዮናታንስ አልመጣም። ችግር አለ? ደውይለት። እንደውም ተይው አትደውይ። እዚሁ ቁጭ ብዬ እጠብቀዋለሁ። አልሞት አልኩታ። አልሞት ስለው እኔን ከቤት አስወጥቶ ውጭ አሳደረኝ። ጅብ የሚበላ ይመስሎታል? አላወቀኝም። እኔ ሽብሩ ይኸውልሽ፣ በሞት እንኳን ከመቃብር እየተመላለስኩ ውርሱን አስፈጽማታለሁ እንጂ አይኔ እያየማ ብቻውን አይበላት። ኧረ ንቀት እንዴ! ዮናታን አስማማው ከአባቱ ከ10 አለቃ አስማማው ሺበሺና ከእናቱ ከወይዘሮ ታለም ገብሬ ጥቅምት 4 ቀን 1967 ዓ.ም በዳግማዊ ምኒልክ ከቀኑ 4 ሰዓት ተወለደ። እድሜው ለትምህርት ቢደርስም ወላጅ አባቱ ድንገተኛ ሞት ትምህርቱን አቋርጦ ወላጅ እናቱን እንዲያግዝ ተገደደ። ልክ ነኝ?
ሰላም ሳያመልጠኝ አይቀርም። ከመንበሩ ከፍ አድርጋችሁ ሰዱኝ። በድዬሽ ነው እንዲያረግሽኝ? ወይኔ ወንጀለኛ በማድረግ ምን ትጠቀሚያለሽ? እኔ ዘለሽ ይገባሽ በጠረው ነገር አለብኝ። እሱ ደግሞ ራስሽ ነሽ። ስትጠይቂ ደግሞ ሀቁን ነው መናገር ያለብሽ። እኔ ባንቺ የተነሳ መታሰር አልፈልግም። ዛሬ አንቺን ልኮ በሆነ ነገር በጥብጣሽ አጠጪና ክልተው አድርጊልኛለች። እባክሽን ዝም በይ። ምን አለ ሁሉ ነገር ይገባኛል። አንቺ የትኛው ሕግ ትምህርት ቤት ነው ግን የተማርሽው? ሴት ልጅ ከወንድ ልጅ ጋር አንድ ቤት ውስጥ 3 ወር አብራ ምናምን ከኖረች ውርስ ምናምን አልቀረባችሁ። ጅሉ ለነገሩ የኔ ወንድም ነው። ይሄ ግን ይኸውልሽ ጠንቃቃ በመሆኑ ሴት ልጅ አልቀረብሽም። ዝም ብለህ ተኛ። እኔ እጠብቀዋለሁ። አንተ ተኛ። አልተኛም። ቆይ አልደከመህም? አልደከመኝም። አንቺም ቁጭ በይ፣ እኔም እዚሁ ቁጭ እላለሁ። አልተኛም። ከዚህ በፊት ይኸውልሽ እግርና እጄን በገመድ ጥፍንቅ አድርጎ ምስክር በሌለበት ሊደፋኝ ሲል ፈርቶ ነው መሰለኝ ተወ። ትላንት ደግሞ ጂቢ ብላው ብሎ ጎዳና አውጥቶ ጣለኝ። እሱም አልሳካ ሲለው ዛሬ ደግሞ አንቺን ጠርቶ አልተኛም። ወድጄ እኮ አይደለም የምጨቀጨቅህ፣ ወንድሜን ድፋልኝ ወይ እዛው በሄደበት አስቀረው። ከዛ እኔም ሙሴን ብቻዬን ተዝናንቼ ደግሞ ያው እዚህ ቤት ያለሱ መኖር ስለማልችል እንዳይናፍቀኝ አድርገኝ። አሜን አሜን አሜን። ባዶ ቤት ብቻ ጥዬ የሆነ ነገር ብትሆን ከዮናታን ጋር እንቀያየር። አርፈተኛ አንቺም ተነሽና ወደ ቤትሽ ሂጂ። እንኳን እዚህ ልጅ ጎዳና ላይ ተኝቼ ባይቼው ፍቅር የለም
የሚባለው ውሸት ነው። እንደው ድሀ ቤት ፍቅር የሌለው መቼም የሀብታም ቤት ከቧንቧው ይልቅ አንድ ከሰሩት በኋላ ማጨስ አቁሟል። ሲጋራ ከተወደደ በኋላ ለአቦሮች ራሱ ስልክ በመንተፍ ትተው ሲጋራ ካፍ ላይ መመንተፍ ጀምረዋል። አሩኪዲንግ ምላሴን ይሳይ ቢራና ሲጋራ ከተወደደ በኋላ እኮ ስንት ሰው መሰለሽ ካፉ ላይ ሲጋራ የተመለተፈው። የማየት ያውቃሽ በቅርብ ጊዜ ሲጋራሽን መመንተፍ ይጀምራል። ምንም ተቀናቃኝ የለሽማ። ውይ አንቺን ያገባው እንድታድሩ። ስሚ እኔና ወንድሜ አንተማመን፣ በውርስ ጉዳይ እንዲሁ ተፋጠን ያለ ነው። ይሄኔ በመኪና አደጋ ድፍት ብሎልኛል ብሎ ውርሱ ላይ እቅድ እያወጣበት ነው። እሱም አያምነኝም፣ እኔም አላምነው። ይኸውልሽ ባለፈው ታሞልኝ ምግብ አልበላም ሲል እሰይ በረሃብ ድፍት ሊልኝ ነው ብዬ ቀን መቁጠር ስጀምር አንድ የተረገመ የሰፈራችን ሰው ቅቅል አምጥቶ አተረፈብኝ። አየሽ መቀኛ ከሩቅ አይመጣም። እኔ እኮ ምግብ ማምጣት አቅቶኝ እኮ አይደለም። እናታችን ያወረሰችን አንድ ምግብ ቤት አለ። ከዛ እኮ ላመጣለት ትችል ነበር። ግን አየሽ ድፍት ካለልኝ በኋላ ውርሱን የሚቀናቀልኝ የለም ብዬ ጠበቅኩ ነበር። በጣም የምታስቅ ልጅ ነህ። ከምሬን ነው። ይኸውልሽ አንቺም ሰው አታብዢ። እነሱም ወንድምሽ ካልሆኑ አባሪያቸው። ዘንድሮ እኮ ወንድምሽ ራሱ የሚቀረሽ ገንዘብ ብቻ ነው። እነሱ ጋርዶቼ ናቸው፣ የግል ጠባቂዎች። አባቴ የቀጠረልኝ እኔ ሌላ የሚደርሰው ሙሉ ኃላፊነት የሚወስዱት እነሱ ናቸው። እና የባለስልጣን ልጅ ነሽ? ያ ግን ጠባቂዎች ሲጋራ ያመጡልኝ አያናድዱ? ወይኔ ዮናታ፣ ኧረ ሽንት ያለ ቦታው ፈስ ፈለቀ። ነገር ውስጥ መግረፊያ ቤት ነው ያለው በሉኛ። ይኸውልህ ደግሞ ስማ፣ እኔ ማንንም ፈርቼ አላውቅም። እሺ አክብሬ እንጂ ይኸው ጋርድ ነኝ ብለህ የሆነ ነገር አደርጋለሁ ብለህ እንዳታስብ። ከእናንተ የበለጠ ወጠምሻ ጋርዶች አውቃለሁ። አንቺ ንገራቸው እንጂ ለአባትሽ ከነዚህ የተሻለ ሰውነት ያላቸው ጋርዶች ይቅጠሩልሽ። ከነዚህ ማን ይሻላል? ከምንም አያስፈልሽ። መጀመሪያ ራስህ ስቀልድ እኮ ነው። ያራዳ ልጆች እንዴ ቀልድ አይገባችሁም እንዴ? መጀመሪያ እኮ ስለ ሰው ህይወት ነግሮኝ እንደዚህ አልቀበጣጠርም ነበር። መገረፍብን ካለብኝ ቶሎ ተለጥልጬ ሄድ ነበር። የእኛ ሰፈር ልጆች በጉልበትም በአረግነት የሚያክላቸው ሰው የለም። አንድ እንኳን ሲሰሩ መጀመሪያ ስላችን፣ ከዛ በኋላ ሰብአዊ መብትን ሳይነኩ ልጠየቋችሁን ከመለሳችሁ አንጋችሁን ተሰርታችሁ በላዳ ወደ ቤት ትሸኛላችሁ። አይ በላዳ መሄድ አልፈልግም ካልክ ደግሞ ደረስ እየቆረጠልና እሱን እንደቅጣት ወረቀት እያሳያችሁ ወደ ቤት በሰላም ትገባላችሁ። ፈርቼ ስለፈራሁ ባለስልጣን እፈራለሁ። ምንድነው የምትጠረጠረው? ባለስልጣን ዘመራለኝ ምናምን ስትራ ነበር። ስታረተር አዎ፣ ሰው እኮ በሚፈራው እኮ ነገር ነው ሰውን የሚያስፈራራው። የባለስልጣን ልጅ አይደለም ደግሞ ያልኩት፣ ዘመድ ነኝ ነው ያልኩት። አላልኩም፣ እንደዛ አላልኩም። ወንድ ልጅ አምላክ ተበላሽ። ሽንት ቤት እንዲወስዱኝ ንገሪያቸው።
ተነፈስኩኝ። እኔ ግን ታፍኛለሁ። እሺ ለዚህ ሁሉ ነገር ኃላፊነቱን ተወስዶ አንተ ነህ። ሲጋራ እፈልጋለሁ፣ ሲጋራ አምጡልኝ። አይዞህ አትፍራ። እኔማ ለምን እፈራለሁ? ይብላኝ እንጂ ለሌላው። እኔማ ከባለስልጣን ልጅ እኩል በጋርዴ የተጠበቅኩኝ አይደል እንዴ? ግን የሰውዬው ልጅ ልጁ አዎ ምን ነው? ውይ በእናትህ ከሷ ጋር ፎቶ አንሳኝ። ከዚህ እንደወጣው ከሰፈር ልጆች ጋር አውቃታለሁ ብዬ አቅራራበታለሁ። ከዚህ መውጣትን በመርግጠኛው ያው ቆይ እስኪጠራ ነው ብዬ ነዋ። ምነው የሰማው ነገር አለ? በቃ አትለብስ ማለት የሰማው ነገር ካለ ንገረኝ። ነው ወይስ ፍርድ ቤት ሳያቀርቡኝ ሜሪት ሊፈርዱብኝ ነው እንዴ? ዝም በል። ከተፈረደብኝ ንገረኝ። ቁርጤን አውቄ ልቀበል። ገና ማቀረሳለኝ። ቆይ እኔ አሁን ካሜራማን ነኝ? እኔ ዳይሬክተር ነኝ? ቆይ እኔ ምንድን ነኝ? ማንቅረስ አንድ ነገር ወንድሜን በህይወት እንዳለው ብቻ አላሳውቅም። ካለበለዚያ ፍርድ ቤት ገብቶ አስመስክሮ ከውርስ ውጭ ያደርገኛል። በወንድ ልጅ አንድ ስልክ አስደውል። ልቀቀኝ፣ ራሴ ሊፈነዳ ነው። ሳላጭስ መዋል አልችልም። ሲጋራውን ነው እኔ እሰራልሻለሁ። ትሰራልኛለህ? አዎ እሰራልሻለሁ። ካልሰራልኝ ግን ኃላፊነቱን ትወስዳለህ። ምን ችግር አለው? ወስዳለሁ። ነይ ልስራው። ስራላት ምግብ ትፈልጋለህ? ያቺው እንግዳ መቀበል እንደዚህ ይሄ ነው ኢትዮጵያዊነት። ደስ ይለኛል። ምን ይምጣልህ? ሜኑ ባይሆን ሂሳቡን እከፍላለሁ። ለእነሱ ይምጣላቸው። You're so funny. በጣም ተመችቶኝ ነው። ከኔ ጋር እንዲሆን እፈልጋለሁ። አጋችና ታጋች የሰላም ስምምነት አወረዱ። ለዚህ ሰላም ስምምነታቸው እውነት እንደዚህ የተጫወትኩ በጣም ሳለኛል። አባቴ ደግሞ ከኔ በላይ ሀገሩን ይወዳል። ሙሉ ጊዜ የሚሰጠው ለሀገር። እናቴ ደግሞ ልጅ እያለሁ በጥበኛ ሄደች። አንድ ነው። ምንም እናት ልጅነት ያጠዋል።
ለሰላም ስምምነት ሁለቱ በአባትሽ ብር ነው ወይስ በመንግስት ብር ነው እንደዚህ የተነፋፉት? እስከ ስንት ቀን አንግታችሁ የምትቀልቡ? አደራሽ እባክሽ እዛ ክፍል እንዳይወስዱኝ። እኔ እዚሁ ተኝቼ ማለት ነው። እሺ አንተን እንጠጣል ግን የኔ ብቻ አይደለም የገዛ ጉድጓድን ጨምሮ ነው ቆፈርከው። አትወዳደር ብላ እናቴ በልጅነት መከረችኝ። እዛና እኔና ወንድሜ ለእናቴ ሁለት ነን እና በልጅነታችን ታናሽት ስለሌለን እናቴን ለማገዝ ስል የወንድ የሴት ስራ ሳልመርጥ ነው ያደግኩት። እድሜ ለእናቴ እኔ ለእናቴ የምሰራላት ዶሮ ሰፈር ውስጥ አለች የተባለች ባለሙያ እንኳን ለኔ አትሰራም። ይሞቱ እኔ ነው
አባትሽ ጤፍ ውስጥ ብደበቅ እንኳን ፈልፍሎ ያስወጣኛል። ታዩ ብደበቅ ተፈጭቼ ተቦክቼ ብጋገር እንኳን ከእንጀራ ውስጥ ፈልቅቆ ያውጣኛል እንጂ ሞኝ ነኝ። የልጅ አደጋ ይዞብን ሳይመጣ አይቀርም። የሆነ ነገር ማድረግ አለብን። ካልሆነ በጊዜ እናስወጥ። ቅድም አለቃ መለጠ ብሎ የደረሰልን አላየሁም። ጉዳዩን ላይ ለመጠምጠም ከሞከሩ ብቸኛ መሳሪያችን እሱ ነው። ትንሽ እንታገስ። እስካሁን በሚሉ እርግጠኛ አይገርምሽ? ጠዋት ከቤተ ክርስቲያን ስመለስ ወንድሜ ጋር መደወል ፈልጌ እየተከታተሉኝ ይሆናል ብዬ ነው ትቼ የመጣሁት። የእርሱ ነገር አሳስቦ ታዲያ ቆይ ግን ምን አይነት እርስ ቤት ጸባይ ካለሽ አንድ ቀን ልነገርሻል። በእናትህ ንገረኝ። ወንድም ጋር እናስደውል። መጀመሪያ አስደውይኝና የባለስልጣን ልጅ አይደለች እንዴ? በዚህ ሰዓት እኮ ሰውየው ከሌለ ባለመብት እሷ ነች። ፈቅዳልኝ እኮ ነው። እናንተ ሁለታችሁ አብራችሁ ስትሆኑ ችግር ፈጡ። እሺ ምንም አልልም፣ ዝም ነው። ለመሆኑ ስንት ነው ገቢው? ነዋ የትናንትንም እኮ አልወሰድኩም። እንኳን አልጠየቀኝ። ብትጠይቀኝም አልሰደም ነበር ማለት ባሉካ እኮ ነኝ። አንቺ ብትሆንስ ዮናታን ሲመጣ ከእሱ ጋር ተሳስቤ እሰጠዋለሁ እንጂ ለአንተ አልሰጥም። ምን ለማለት ፈልገሽ? አዎ የተሰራውን ማወቅ የምትፈልግ ከሆነ የቀን እቁብ ከፍዬ የቀረው ብርና የዛሬው ኪስ ይሰጣል። ቆሽ ይሄ ምንድን ነው? የእቁብ ብር በቃ ከሱ ላይ አንድ 3 ገዝተህ ይልኝና ሌላው እንድትተሳሰባለን። እንደፈለክ መብላት ትችላለህ። ብር የሚባል ነገር እንዳትጠይቀኝ። እንዴት? ስለማልሰጥህ አትጠይቀኝም። ቆይ ዮናታን ባይመጣስ? ማለት አንተ ልጅ የምታውቀው ነገር አለ እንዴ? ምንድን ነው የማውቀው? አይ ዮናታን ባይመጣ ምናምን አልክ። አንተ ለነገሩ ለወንድም ይሄ ነገር ሁሉ ለፖሊስ ሪፖርት ማድረግ አለብኝ። ያው የጠፋው ቀኑን ተናግሯለች። ዓርብ ዕለት ነበር የጠፋው። ከመጥፋቱ በፊት የተጣለው ሰው ወይም ደግሞ ከመጥፋቱ ጋር ተይዞ የሚጠረጠሩ ሰው ጋር አብዛኛውን ጊዜ አብረው ምትውለው እሷ ነች። የምታውቀው ነገር ካለ ትናገር። ማንን? እኔን? አዎ ዮናታን አንድ ነገር ከሆነ ባንተ ነው። እሺ እንዴ ስሚ፣ ወንድሙ እኮ ነኝ። ያምሻል እንዴ? ይኸውላችሁ አንድ ቆንጆ ሀሳብ እያሰብኩ ነው ያደርኩት። ለምን የሰውየው ልጅ አግተናት ገንዘብ አንደራደርም? እኔ ዳርሽ እኔ ብታገኙኝ ምን ታገኛላችሁ? መኪና መንዳት አላማራችሁ ማለት የራሳችሁ ነው። እኔ ደልዬ ከማሻሻጥ ውጭ መኪና ልጅ ያላቅፍ ከምታግዛት ለምን አትወሰድ? አዎ ብትወሰድ ይሻል። ሰማኸው? የባለስልጣን ልጅ ማገት መሞከር እጅ በጆሮ ከመያዝ የከፋ ምላሽ አለው። አስቤበታለሁ። መጀመሪያ ዝም በል። ዮናታንም አትሱ ወደሽ ነው የምትሰጪኝ? ምን በሰው ቤት ገብተሽ ስፈተፍቻለሽ? አትፈታተኝ። ዝም ብለህ ለምን እንደሆነ ታውቃለህ? ወይኔ ሳላቅ ቤቱ ሸጣችሁት እንዴ? እንደፈለግ አስቡ ደግሞ ብዬ ካልተጋጨቃጨቅ
እንደውም ሳስበው ይኸውልሽ ሁለታችሁ ተደራጅታችሁ እኔ ላይ ተንኮል እያሰባችሁ ነው አይደል? አንቺ ነሽ ከጀርባ ሆነሽ እንዲሾር የምታደርገው አይደል? አንተ ዮናታን እኮ ለእኔም ወንድሜ ነው እንጂ ከመሬት አንስቶ እዚያ ያደረሰኝ እሱ ነው። እሺ ወንድምሽ ነው። እሱን ለማያውቅ ሂጂና ተናገርሽ። መቀመጥ አልችልም። አንተ ስራ ይሰራ ስርዓት አዲስም ወንድ የሆነ እዚህ ጋር ገብቶ ይጠቀማል። ወንድ ምግብ ደግሞ ከዚህ አንድ ነገር ወጣታ አሳይሻለሁ። ስቀልድ እኮ ነው እናገታት ያልኩት። ምላሴን ይዛኝ ደግሞ ልጅቷ ስትቅላበላም የተገጨችው እንጂ ቬሮኒካ ምንም አላደረገቻትም። እሷ ባትገጫት ራሱ በችግር ድፍት ማለቱ አይቀርም ነበር። ይቺ ሰበበኛ በእሷ ዳፋ ራሱኛ ልታስደፋ ያውኛ ሌላ የሰሙት ነገር አለ እንዴ? ወይ ሁሉንም ነገር ልርሳው? በቃ ምንም አላየው ማስብ ነገር ልርሳው። እሺ ሁን ያሉኝ ሁሉ አባን ያረከው ምን ሚሞሪውን የት አባን ያረከው? የምን ሚሞሪ ነው? መብላት አማረሽ? አንተ ጉቱ እኔ የት ቦታ ነው ስራ ላይ ያየኸኝ? እንክት አድርገሽ ነው። ይኸውልሽ ለማንኛውም እዚህ ቤት ለቅሶ የለም። ቀብድ መብላቱን ቀርቶብሻል እና ምንም ነገር የለም። ለአሁኑ ምንም የለም። ወደፊት ግን እኔ ስሞት እናዘዝልሽና ቀብሬን ታሞቅልኛለሽ። እና ማንም አልሞተም። ምነው ሞቴን አፈጠናችሁ? ትውጭልኝ። ምነው ልታስገድሉኝ ነው እንዴ? አልሞት አልኳችሁ። ኧረ ውጡልኝ። አንቻቶችም እንደጠረጠርኩት እዚያ አምጥተህ ልታስገድለኝ ነው አይደል? ጸበል ከተውኩ ጀምሮ ጤና ልመለስ ብሏል። በቃ ለሱ ከደውላ ያመጣው ጸበል እናታችን የሰጠችን ይክሉ ስታስቀምጪ ይላል። እሱ ጧጧት እየቀዳ ጠጣ እኮ ጭራሽ ጸበልተኛ አደረገኝ። ጸበል ጠጣ ምናምን እያልክ እብድ ነው ልታስብለኝ ነው አይደል? እንደምትገለኝ ደግሞ ጠበቃ ይነግሩኛል። እሺ አታስቡ። አሁን ከአንተ ጋር ነው ወንድም ተብዬ ነው ወርስ መካፈለው። ምን አለ ብቻዬን በተፈጠሩ። በቃ ለሱ ከደውላ እናታችን የሰጠችን ይክሉ ጸበል አስቀምጪ ይላል። ከሱ ጀርባ ደግሞ እምነት አለ። ይሄንን ለማድረግ ከዚህ በሰላም አውጣኝ ብለህ ብቻ ጸልይ። መውጣት የማይቀርብሽ አውቃት ተሰብለኝ ወጣ ሽቱ በጣም ትገደ ሁለታችን
ይመስሏቸዋል? ይህን ኮፒ አድርጌ ለአንተ የሰጠው መስሏቸው ሁለታችንን የሚያገጡ እውነቱን ሲረዱ እንለቀቃለን፣ እንፈታለን። የተነጋገሩትን ብቻ ነው ካየሁኝ በኋላ መቼ እንደምትለቁት ይወስናል። አስለቃሽ ሆናችኋል እንዴ? ጠዋት ገና እንደዚህ ከቤት ከባድ ገው ሲወጡ መሲ ከበር እንደወጣች ትሾፍና ሰፈሩን በጮት አንዴ ድብልቅልቁን አታውጣው። ከዛ እሳቸው ተከትለው መጥተው አንተ መታኝ አሁን የምትሞሩ ነው ይሄ እየቀባኝ ያማል እንዴ? ልመታ ነው ብላ አትናገርም እንዴ? ጤነኛ ነገር ታድላችሁ። ምንም ጭንቀት የሚባል ነገር አታውቁም። ከባለስልጣን ልጅ ሁሉ በጋድ እንጠበቃለን። ለምን እንጨናነቃለን? አለ ደግሞ አንድ ስራ የማይፈታ ከዛ ቅቤ ቢፈነዳ ግን ኃላፊነት የምትወስዱት እናንተ ናችሁ። ቤቱን ቲያትር ቤት አደረግንላችሁ አይደል? ይኸውልህ ብሩ ከዚህ በኋላ ብር እያስከፈልን የምናስገባው ማንን ተማምናችሁ ነው ግን እንደዚህ ይፈታ አይምትለው? ኢንተርናሽናል ቀፎ እሱ ትምህርት ቤት ከገባበት ይልቅ በሱ ምክንያት እኔና ማዘር የተመላለስንበት ይበልጣል። ጨዋታዬን ፈልጎ እኮ ሁሌ ወላጅ አምጣም ቅድም ደነስ ቀፎ ኧረ ደግሞ ይፈልኝ ሙሽራ መስሎ የመጣች ሌባ ደግሞ እሳቸው ማን ናቸው? ትኬት ቆርጠዋል? አባ እዛ ጋር መጀመሪያ ትኬት ቆርጠን መግባት ያለብህ
ከአንቺ መጥለፍ ብዙ እንደሆነ ባንቺ አየሁት። በእናትህ ዘይን ጥፋ። ትንሽ ቢኖረኝ እኮ ወደ ፈለኩበት ሀገር መሄድ ይችላል። ኧረ ድምፅሽን ቀንሽ፣ ከሰሙሽ ያስታውቁሻል። በእናትህ እርዳኝ። አንተ እንደማትጎዳኝ አውቄያለሁ። እኔም ሞትብሻለሁ። ትረዳኛለህ? እስከ መጨረሻው የደም ጠብታ። አመሰግናለሁ። ምንም አይደለም። እንደዛ ከሆነማ ይከብዳል። ነው የተባረከ ይቅርብኝ። ስሚኝ፣ አልሸባብ እኮ ኃላፊነቱን ወስዳለሁ የሚለው አንድ እግሩን ውጭ አድርጎ ነው። እኔ 3 እግሬ እናንተ ቤት አድርጌማ ኃላፊነት መውሰድ ይከብደኛል። ይቅርብኝ። እንደዛ ከሆነ እጮሃለሁ። ምን ሆንኩ ብለሽ ያለ ኮንዶም እናድርግ ሲለኝ ይሻሉት ግን ኃላፊነቱን ትወስዳለህ ስለው እምቢ። እንደሚሆን አድርጊያታል። ኮምፒውተር ላይ ልክፈትላችሁ አይሻልም? የኛ ስልኮች ገና አልከበቱም። ብዙ ፋይል ነው ያለው። የቱ ልክፈት? የትኛው? እችኛው ከፍቼ ካላስቸገርሽ ሌላ ከፍቼ ፍላሹ ማን እናንተ ነው? ምን አገባ? ስራ እያስፈታችኋት ነው። የምትፈልጉትን ምረጡና አውጡ። ስራ ታስፈቷት? አዎ ስራ ታስፈቷት። አንተ ምን ቤት ነው? ምን ቤት ነው? ምን ትጫወታለህ? ከዚህ ጋር አንተ
ጠላ ባንተ ተመሰለ እንዴ አንተ በቃ በእናትህ ዞር በይ አንቺ ራሱ ና እዚህ በና ቅሌታ ነው እኔ ና እናት ወልዳለች ና አካባቢውን አታሸብር ሽብር የተባልኩት በምክንያት ነው እሺ መስታት ትሰብርብኛለህ ለምን አይንቀሳቀሽም እንደፈለግክ ብታ ምንም አታመጣም ና ያዘው እዛው ያዙ አንተ ቆይ የማትወጣው ነገር ውስጥ ከምትገባ ለምንድን ነው የቀረጽከው ቪዲዮ የማትወጣው? ለቀባችሁ እኮ እኔ የቀረጽኩት በስልኬ ነው። ሞባይሌ ደግሞ እናንተ ጋር ነው። ታዲያ ወንድምህ ለምንድን ነው በየኮምፒውተሩ ቤት የሚዞረው? የምን ኮምፒውተር ቤት? ኧረ ተሳስታችሁ፣ እሱ ኮምፒውተር ቤት አይገባም።
ይሻላል። እንደውም አረቄ ትሻላለች። አረቄ ይሻላል። እቺ አረቄ ሆድና ትላትሉ እንድብን ነው የሚያደርጋት። ምን ያህል ለሆድ ህመም ፍቱን መሆኗን ስላላወቀች እኮ። እንዴታ! ይሄማ ለትላትል ፍቱን መድኃኒት ነው። ድብን ነው የሚያደርገው። ቀላል። ይሄ ሲበዛ ነው መጥፎ። ልክ ነው። ያው ከበዛማ ሱስ ይሆናል። አይ ሱስ ከሆነማ ከመድኃኒትነቱ በላይ ጉዳቱ ያመዝናል። ሱስ ደግሞ ከጫማ በታች ነው። በሽታ ነው። ሲበዛ በሽታ ነው። ገባለች። አንተ ያማህል እንዴ? ምን ታካብጃለሽ? አውቄ ነው እንደ ከተትኩት። በስራ ይዘ በቃ ገባ። ምን ገጋ? በቃ ሲጨቃጨቁ ነው ያወጣዋለሁ። ይኸውልሽ ሚጣ፣ በቃ እኔ ቃስ ብዬ ማዘርሽን ይዣት እመጣለሁ እንጂ እንዴ አንተ ይዘኸኝ። ኧረ በእናትሽ የሆነ ነገር አድርገኝ። ምን አቀላለሁ? ለነገሩ ገና ስታያችሁ እኮ ነው የወደደቻችሁ። እኔም የጎረቤት ነገር ሆኖብኝ መሬት ላይ ስትወድቅ አላያትም ብዬ እንጂ የድሃ ቀበጥ ነች። በጣም አስቸግራኛለች። ኧረ የሆነ ነገር እናድርግ በእናትሽ። ለሚፈጠረው ነገር ኃላፊነት ትወስዳላችሁ።
ገዛልሻለሁ። እሺ? አይ አሁን ነው የምፈልገው። አይሆንም አልኩሽ፣ አይሆንም። ይሄኛው ስጠኝ፣ ይሄኛው አንደኛውን ጫትና በቃ ክልትው ብላ ትተኛ ከምበጠም እዛ እናቷ በመኪና አደጋ ክልትው ልትል ነው። እቺ ደግሞ ባረቅ ክልትው ትብል እናቴ መኪና ገጫ እስስት ነሽ። እስስት ነዋ። አንቺ ራስሽ ወሶሰሽ ሊደፍረኝ ነበር ትያለሽ። እኔ ደፍሬ ነው አላልኩም ብለሻል። ማስረጃ አለ። ኃላፊነት ትወስዳለህ። ምን ላታመጪ? እድሜ ላባትሽ ህገ መንግስቱን እንደሆነ እኩል በዜጎች ላይ ተፈጻሚ እንዲሆን አድርገውታል። ይኸው እኔም ጨለማ ቤት አንቺ ጨለማ ቤት ምን ታመጫለሽ? አንተ ምክንያቱም እዚሁ ልጣጣ ውስጥ የገባው እኔም በአንቺ ምክንያት ነው እዚህ ነገር ውስጥ የገባሁት። ኃላፊነቱን ግን ትወስዳለህ። አንቺ ራሱ ኃላፊነቱን ትወስጃለሽ። ደግሞ ብዙ አውርተሃል እንዳትረሳ። ምን ነው ላውራ? ይሄ እኮ ማውራት ህገ መንግስታዊ መብቴ ነው። ሰው ገጭቶ መደበቅ ግን በህገ መንግስቱም በሰማይ ቤትም ኩነኔ ነው። ኃጢአት ስትገረፍ ታወጣዋለህ ልትይ ነው? በያ አውጪው ጨርሽው ብለሻል ልትይ ነበር። አዎ መብራትና ውሃ ሲጠፋ ለማመልከት ስንመላለስ መንፈስ የሆነብን የበላይ አካል ዛሬ ወንድሜ ሲጠፋ ስጋ ለብሶ ከየት ተገኘ? በእናትህ ተረጋጋ። አልረጋጋም። ወንድሜ እኮ ነው የጠፋው። ቆይ ምን የበላይ አካል ነው የምትለኝ? የበላይ አካል ነው ስም የለውም? ይኸውልህ ማንም ይሁን ማንም በወንድሜ መጥፋት ውስጥ እጁ ካለበት መቼም ቢሆን አልላቀቅም። ትልቅ መረጃ እጄ ላይ አለ። እሺ አንቺ ደግሞ ንቀትሽ በቃ ምን ከአንቺ ጋር ወደ ሲከረከር ማንንም አላቅ መሰለሽ? ባይሆን ያጠሩ ሰው እዚህ ሳይመጣ ቶሎ በጊዜ ጨርሰው ላፕቶፕ ላይ ነው አመች እንደዚህ አይነት የሆነ ያረጀ የድሮ ምናምን እንደዚህ አይነት ቦታ እንዴት ይችላል? ነጭ ጤፍና ጥቁር ጤፍ አንድ ነው ነው ወይ? አታካብሽ። ማን ያስገባው? እኔ አይደለሁ እንዴ? ቆይ ይሄንንም የአይምሮ ትኩረት ጥበቃ እንጂ የእኔ ሀሳብ ፈጠራ ነው ብዬ ማስመዝገብ አለብኝ? የአዲስ አበባ ዩኒቨርሲቲ ተማሪ ነኝ ብዬ የተዋወቅኳት የስንተኛ ዓመት? 4ኛ ዓመት። ካገኘን ግን ትከፍታታለህ። መፈታ እንዳይመስል እንታገላለን።
ያልሽው? አዎ። ይኸውልሽ ሌላ ነገር ውስጥ እንዳከችኝ አርፈሽ ብይ። በቃኝ አልበላም። አንቺ ብይ። በቃኝ አልበላም፣ አለበለዚያ አለቅሳለሁ። አረም ለራቲ ለራሴ እቺ ሾካ ካናዳኛለች እባክሽ ዝም በይ። ቢዩ በቃኝ። እቺ ምን አይነት ደረቅ ነች? አሮጊቷ ወዶ አይደለም በቁንጥጫም ያደርኩሽ። ብይ ብዬሻለሁ ብይ። አለቅሳለሁ። ይኸውልሽ በግድ እንዳትሰከሰሽ። በቃኝ። ከመሰቃየት ይሻላታል። እሺ መጨረሻስ ምን ይመስላል? አላውቅም። እሺ ምን ትመክረኛለህ? አሟሟቴን አሳምረን ብለን እንጸልይ ነው መክረህ። አቤት። ሄሎ አንተ ሸክም ዮኒ ዮናታን ዮናታን ዝም ብለህ ሰማኝ። የደወልኩልህ ምናልባት ካልተገናኘ እንድሰናበት ነው። አልገባኝም ማለት ነው። ጸበሉን መውሰድ ጀምራል ወይንስ አልጀመርክም? ጀምሬያለሁ። ጎበዝ በርታልኝ። እሺ ማለት ኧረ አልጀመርኩም። በቃ እሱን ለማስከፈት እየተሯሯጥኩ ነው። ጸበሉ እንዳይደፋብህ በጥንቃቄ ያዘው። እኔም ባታገኘኝ እንኳን ጸበሉን ለሌላ ሰው አጠጣው። እሺ ብዙ ሰው መፈወስ የሚችል ነው። እሺ ግን አንተ እንዴት ነህ? እወድሃለሁ። እሺ ወንድሜ፣ ያለ እኔ እንደማይሆንልህ አውቃለሁ። በእናታችን አጥንት ይዣለሁ። ጎብዝልኝ። እሺ ምንድን ነው በእናትህ ንገረኝ። አንተ ምንድን ነው? ብቻ ወንድሜ አደጋ ውስጥ እንዳለ ነው ማለት ነው። የምን አደጋ? ይኸውልሽ ሚስት ስሚኝ፣ ዝም ብለሽ ስሚኝ። ይህን ሚሞሪ በምታውቂው ሰው አስከፍችው። እኔ እንኳን ባልመጣ ለህግ ቦታ ጥሩ አደራ መስሎኝ። እኔ ባልመጣ እንኳን ህግ ቦታ ነሽ።
ኮፒ አድርጌዋለሁ። ተዘጋጅቼ ልታየሽ በጣም ችግር የለም መጣሁ። ባዶ አረ በደንብ ያው ራሴ እኮ ነው ቪዲዮውን ኮፒ ያደረኩት። ያው ተመልከቹ። ምንም አይነት ፋይል የለውም። ሌላ ፍላሽ ላይ ጭናችሁት ከሆነ ምን ፍላሽ የት ነው ያለው? ሰጠሁሽ አይደል እንዴ? ይሄ ሌላ ነው የሰጠሁሽ ፍላሽስ አስጨናቂ ጉዳይ ነው የገጠሙት ጌታዬ። በጣም እንጂ ልጄ እንዴት አድርጌ እንዳሳደግኳት ታውቃለህ? ከእናቷ ደብቄ እንኳን እስር ቤት ልትገባ አይደለም እናቷ ጋር ራሱ እንድትሄድ አልፈቅድላትም። አንድ ልጄ እኮ ናት፣ ያውም ሴት ልጅ። አይን እያየ እስር ቤት ትገባለች። ክብርነቱ ከእርሶ ባላውቅም እውነታ መጋፈጥ የሚችሉ ጠንካራ ሰው እንደሆነ አውቃለሁ ነበርኩ። አሁን ግን አይደለሁም። በህይወቴ ከእርሶ የተማርኩት ነገር ቢኖር እውነታ መጋፈጥ ነው። ስራችሁን በታማኝነት ስሩ። ሰው አያኝም ብላችሁ ግፍ አትስሩ። ብትሸሹ ከህሊናና ከፈጣሪ የትም ቦታ ሊሸሹ አይችሉም። የእርሱ አባባል ናት። በአንድ ድንጋይ ሁለት ወፍ። በአንተ ዳማ እንደመሞት ድሮ ማለት ድምፅ ራሱ እንዴት የሚያስጠላ ሃሌሉያ ተባረክ። ደስ ያሉት እንኳን አብሮ ደስ አለ። ጨረሳችሁ? ኢሜል አድርጌልዎታለሁ። አሁኑ ኢሜሉን ይክፈቱ። አዲስ ነገር አለ? አዎ አለ። ሜሞሪውን በእጃችን አስገብተናል። ፍላሹ ባዶ። ነገ ፍርድ ቤት ይቀርባሉ። ፍርድ ቤት ምንም አይነት ማስረጃ ማቅረብ ስለማይችሉ በነፃ መሰናበቱ አይቀርም። አመሰግናለሁ ኢንስፔክተር። ተሳካለች። ላደረክልኝ ነገር በጣም አመሰግናለሁ። በ19/3/2003 ዓ.ም ከሳሽ አቃቢ ሕግ በተከሳሽ ወይዘሪት ቬሮኒካ አስራት ወይዘሮ ትዕግስት አማረ የተባለችውን ሴት በመኪና ገጭታለች በሚል ክስ መመስረቱንና ተከሳሽም የዋስ መብቷ ተጠብቆ በፍርድ እንዲተከታተል በማዘዝ በዛሬው ቀጠሮ ተይዟል። ከሳሽ አቃቢ ሕግ ምን ይላሉ? አመሰግናለሁ ክቡር ፍርድ ቤት። ወይዘሪት ቬሮኒካ አስራት ወንጀሉን ጭካኔ በተሞላበትና በቸልተኝነት ፈጽማለች። ሆኖም አቶ ዮናታን አስማማው የሚባሉ ሀገር ወዳድ ወገን ድንገት በቦታው በመገኘታቸው ሁኔታውን በእጅ ስልካቸው ለመቅረጽ ችለዋል። በመሆኑም ክቡር ፍርድ ቤት ቃላቸውን እንዲያደምጥልኝ ጠይቃለሁ። ቃለ መሃላ ይፈጽሙ። እውነት በመመስከር በእግዚአብሔር ፊት
እያዩ ክቡር ፍርድ ቤት ደንበኛዬ ወንጀል ስላልፈጸመች ፍርድ ቤቱ ይህን ተገንዝቦልኝ ደንበኛዬን በነፃ እንዳያሰናብትልኝ ስል በአክብሮት አመለክታለሁ። በተመደብኩበት የስራ ኃላፊነት እውቀትና ጊዜም በአግባቡ በመጠቀም ኢትዮጵያ ሀገሬ የሰጠችኝን ኃላፊነት በግል ጥቅሜ የሀገርን ጥቅም በማስቀደም በታማኝነት ለማገልገል በሕዝብ ፊት ቃል እገባለሁ። ፍርድ ቤቱ የሁሉንም ነገር በጽሞና ተከታትሎ ይቅርታ ክቡር ፍርድ ቤት፣ ወንጀሉ በቀጥታ የሚሆን በተዘዋዋሪ ስለሚመለከተኝ ነው። ከማንኛውም ግለሰብ ሀገር ትበልጣለች። ሀገር የሰጠችንን ኃላፊነት በአግባቡ አለመወጣት ወንጀል እንደሆነ በሚገባ ጠንቅቄ ያውቃለሁ። ክቡር ፍርድ ቤት፣ ልጄ ቬሮኒካ በጣም ስለምወዳትና ከእኔ እንድትለይ ስለማልፈልግ ነፃ እንድትሆን ስልጣኔን ያለ አግባብ ተጠቅሜ ማስረጃ ሳጠፋ ነበር። ክቡር ፍርድ ቤት፣ ልጄን ከማንም በላይ በወዳትም ከሀገር አትበልጥም። ሀገሬ የሕግ የበላይነት የሚከበርባት ሀገር እንድትሆን ነው ልፋቴም ጥረቴም። ክቡር ፍርድ ቤት፣ ላጠፋሁት ጥፋት ቅጣቴን ለመቀበል ዝግጁ ነኝ። ልጄ ሟችን ስትገጭ የሚያሳየው ቪዲዮ በእጅ ስለሚገኝ ፖሊስ ቪዲዮን ይቀበሉ። ጸጥታ። ፍርድ ቤቱ ሁሉንም ነገር በጽሞና ተከታትሎ ውሳኔ ሰጥቷል። በዚህም መሰረት ተከሳሽ በማያሻማ መልኩ ወንጀሉን ፈጽመዋል። በመሆኑም በ9 ዓመት እስራት እንዲቀጡ ተወስኗል።